በስምነቱ 15 ሰላም ዩቲዩብ እንዴት ናችሁ? ተክለ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ይህ የመጀመሪያ ቪዲዮ ነው። እንግዲህ በእኔ ፋሚሊ ትሪ ውስጥ ሌላ ዩቲዩበር ያለ አይመስለኝም። ሲስተሮቼ የሚኮሩብኝ ይመስለኛል። ዛሬ በጣም ቤት ውስጥ ተቀምጬ ነው የነበርና ይህን ሳምንት ምንም ከቤት አልወጣሁም እና በጣም ስለደበረኝ እስኪ ወጣ ብዬ እንትን እላለሁ። ምንም ቀኑ ሙሉ ቲክቶክ አይቻለሁ፣ ኢንስታግራም ሪል አይቻለሁ፣ ዩቲዩብ አይቻለሁ፣ ግን ምንም በጣም አይምሬ ብሬን ሮት ውስጥ እየገባ ስለሆነ ወጪ እስኪ ወንደር አድርጋለሁ። የምሄድበትን አላውቅም፣ ወደ የት እንደምሄድ አላውቅም። እንግዲህ ወደ መራኝ እሄዳለሁ እና እስኪ የሚሆነው እናያለን። እንግዲህ ልብስ ለመምረጥ ጊዜ ይፈጅብኛል ምናምን ብዬ ሙዳል ይልባችሁም ቀጥታ ወደ ውጭ ብንወጣ ይሻላል። ያው እንግዲህ ከቤት እየወጣሁ ነው። እዚህ ጋር በጣም አደገኛ ቁልቁለት አለች። እሷን በእግራችን ወክ እናደርጋታለን ታክሲ ለመያዝ። ምክንያቱም አይናት እስኪ አሁን ታክሲ ወደ መገናኛ እንይዛለን። ከዛ በኋላ ደግሞ ያለውን ነገር አብረን እናየዋለን። years later መገናኛ ደርሰናል። 22 የሆነች ቤት ተከፍታለች ብለውኛል። እስኪ ያቺን እንሞክራታለን። ምሳም አልበላሁም፣ ምሳ እንበላለን። ቡና አይመቸኝም። ከምግብ በኋላም ሻይ እንጠጣለን። ብቻ ዛሬ ፈታ ነው። ቡና አልወድም እኔ ባይዘወይ ቡና የምትወዱ ሰዎች በጣም በቃ ቡና እንትን የምትሉ ሰዎች እንዳለ ገርመኛላችሁ። ሰዎች ቦታው ጋር ደርሻለሁ። ትንሽ ሰው ያለው ግን ተሰባዘን በዛው ላይ ዩቲዩብ ለምን ጀመርኩ ይላል ምን አራበት ይላል ዩቲዩብ እንግዲህ ቤተሰብ ሳምሽን ተጋዘናል። በጣም ይቆይ ይመስለኛል ግን ያወራን እስከዛ በዛው ዩቲዩብ ለመጀመሪያ ሰብኩት ባይደውይ ከሁለት ዓመት በፊት ነበር ከጓደኞቼ ጋር ፖድካስት ይዘን በጣም ፌመስ ነበር ፖድካስት መስራት እና እነሱ ጋር ለመስራት ነበር የተነረው። ግን የተለያየ በጣም የተለያየ ፓውዝ ውስጥ ገባንና ለመስራት አልቻልንም። ግን አሁን እኔ ልሞክረው ብዬ አሁን ጀምሬያለሁ። ሌላው ደግሞ ኮንቴንት እንድሰራ በጣም ሞቲቬት የሚያደርጉት የነበሩት እነ ፕሪንስ ቤልቲ በተለይ ፕሪንስ ቤልቲ ነው። በጣም ሰዎች ዮናታንና ቶማስ ላይ ነው ፎከስ የሚያደርጉት እና እኔ የፕሪንስ ቤልቲ ማይንድሴት በጣም ነበር የሚመቸኝ። የሚሰራቸው ቪዲዮዎች በተለይ አሁን ደግሞ ቲክቶክ ላይ የሚለቃቸው ቪዲዮዎች እንጃ በጣም ፈኒ ናቸው። አንደኛ ደግሞ በጣም ክሬቲቭ ነው እና እሱ በጣም ፕሪንሲቢሊቲ እንትን የሚጀምር አድርጎኛል ብዬ መናገር ይችላል። እና ደግሞ ሌላው ብዙ ሰው በጣም ይፈራሉ የማስበው እኔም መፈራው ሞመንቶች ክሪንጅ ይሆናሉ። በጣም ቪዲዮ ሲቀርብ ምናምን በጣም ሞመንቶች ክሪንጅ ይሆናሉ እና እነዛ ሞመንቶች እንዴት ማሳለፍ ይችላሉ የሚለው ለእኔ ራሱ በጣም ፈታኝ የሆነብኝ ነገር ነው። አሁን ራሱ ትምህርት ስቀር የሰው አይን ባይገቡ በጣም የሰው አይን አጥንት ድረስ ነው ባይኔ ሞፈር በተላል ምናልባት እንትን ምን ይችላል የሰው አይን በጣም ነው እንትን የሚለውና ያንን ደግሞ የሆነ ባቡር ላይ የሆነ የሚጠይቃቸው የሆነ ሰቦይ ላይ የሚጠይቅ አለ ኮንተንት ክሬተር አለ ውጭ ምን አርቲስት ጠይቀው ኢምብሬስ ኢምባረስመንት ነው ምናምን የሚል ንግግራችን አሳናት ለኔ በቃ ወደ ሞቲቬሽን ተጠቀማት ባይደው አሁን የመጣየ ማለት ነው። እንዴት ለስላሳ እንዴት ትገዛለታለህ? እንዴት ጠጣል? እንዴት ይበላል? አውራ ማንንም ሰው ስለናንተ ግድ ስለማይሰጠው እኔ አሁን ሌላኛው ደግሞ ሞቲቬት የሚያደርገኝ አንድ ሰው ቢደመኝ ዳቦ ማይገዛልኝ ሰው እኔን ስለኔ ምክር መስጠት አለበት ብዬ አላስብም እና
እንደዚህ አይነት ሰዎች በቃ ስትሬንጀር የሆኑ ሰዎች አንደኛ በእርግጥ እንደዚህ አይነት ቪዲዮዎችን ስንሰራ ስትሬንጀሮች ናቸው የሚለጥፉ ቅርብ ያሉ ሰዎች ምናምን በጣም ነው እታች ነው የሚጥሉን። ግን በቃ ስትሬንጀሮችን ምናምን የቅርብ ሰዎችን ቢሆን እንደዚህ ከፍላጎታችን የሚያስወጡ ከሆነ እነሱን ማስወገድ አለብን ብዬ አስባለሁ እንደራሴ። እኔ ሞቲቬሽናል ስፒከር አለ እኔ ሞቲቬት የሚያደርጉ ነገሮች ነው እየተናገርኩ ያለሁት እና በቃ ዩቲዩብ መስራት የሚፈልግ ሰው እኔ ይስራ ብዬ ባይ ነኝ። እኔ መጀመሪያ ቪዲዮ ነው ባይ ዘ ወይ ምን እንደማወራ አላውቅም፣ ለምን እንደማወራ አላውቅም። ግን ቢያንስ እኔ ቪዲዮን እየሰራሁ ስለዚህ ቪዲዮዎችን በቻልነው አቅም እኔ አሁን ከዚህ በኋላ በቻልኩት አቅም ኮንሲስተንት ቢያንስ በሳምንት 2 ቪዲዮ መከተፍ እፈልጋለሁ። በጣም ብዙ ኮንቴንት አይዲያዎች አሉ። ሌላ ደግሞ ዩቲዩብ የሚሰሩ አሉ ገና እንደኔ ጀማሪ ሆኖ እና እነሱ ጋር ኮላብ ያደረኩ ወደፊት ከዓመት በኋላ ስንገናኝ በደንብ ተቀየረን ይሆናል እና ሌላኛው እና የመጨረሻው ፖይንት የማስበው ደግሞ ይህ ዩቲዩብ የምሰራው ወይም ሶሻል ሚዲያ ውስጥ የገባሁበት አንደኛ በጣም ፖቴንሻል ያለው እና እኛን እኔን የተሻለ ደረጃ ያብትኛል ብዬ ስለማስበው ወደፊት ደግሞ ትራቭል ብሎጎችን በደንብ እሰራለሁ ብዬ አስባለሁ። ወደ ኢትዮጵያን በመጀመሪያ ኢትዮጵያን ነው ሙሉ ኢትዮጵያን እየገቡ ብሎግ መስራት እፈልጋለሁ። ከዛ በመቀጠል ወደ ውጭ ደግሞ እና ይታወቃል እንግዲህ እንግዲህ ምግባችን ደርሷል። ሞክተዋል Bunu hemen ne zaman tutarlar? ሳንዱቹ ሚድ ነው በጣም እንደጠበቅኩት አይደለም። አሪፍ ነው ምናምን ብለው ነበር ግን ሚድ ነው። በእነዚህ እንትን ቺፕሶቹ እና ልቃቹ በከነው ስለደሚች በጣም ነበረ። ውስጡ ላይ ብዙ ነገር ነው ያለው። በጣም ብዙ ነገር ነው ያለው። እንደምታይ ኩምባ ይሉታል ናይጄሪያዎች። ኩምባ ሴቶች ያው እንደሚጠቀሙበት እኛ ወንዶቹ እየበላ ነው ማለት ነው። ሴቶቹ እናንተ የሚያደርጉት አላውቅም። ባለጌ ውርጋጥ ይሄው ስድብ አይደለም እንዴ? ቅድም ማናጀሩ መጥቶ ነበር ብያቸዋለሁ። ምናልባት ትልቅ ኮንቴንት ክሬተር መስዬ ይሆናል ይሄኔ። They ask you how you are, you just have to say that you're fine when you're not really fine. ግን እንደ ኮንቴንት ክሬተር እንደመሆን አልተጠራጠርም። በልተን ጨርሰን እንግዲህ አሁን ሂሳባችን መጥቷል። ይኸው በደረሰኝ ነው መጣለን። ኪሎ ኮካና አንድ ቬጅቴብል ሳንዱች የበላነው 815 ብር 815 ብር ሆኗል። ሻይ ነገር ትኩስ ነገር ስለሚያስፈልገን ወጣን። የሆነ ቦታ እንፈልጋለን፣ መቀመጫ ብቻ የምንደበርበት ቦታ እንፈልጋለን።